ሰላም የማወቅ ዩቲዩብ ቤተሰቦች፣ ዛሬ ደግሞ የኔ ታሪክ ላጫውታችሁ። እኔ ትዳር ስገባ በቃ ሁሌ ሰላም ነው ብዬ በአእምሮ የሳልኩት፣ ስለ ትዳርም ያስረዳኝም ያሳወቀኝም ሰው የለ። በዛ ወቅት ቅድመ ትዳር ባለማወቄ ብዙ ትምህርቶችና ብዙ ልምዶችን ወስጃለሁ። እናላችኋለሁ የኔ ታሪክ እንዲህ በሚል ይጀምራል። እኔ ከቤተሰቦች ጋር ስኖር ቤተሰቦች ሲጣሉ አይቼ አላውቅም ነበር። ሁሌ ሰላም ነበር የሚመስለኝ፣ በቃ አይቼ ስለማለቅ ማለት ነው። ከዛ የሆነ ሰዓት ላይ እናቴ ግን ትጣላላችሁ ስላት፣ እንዴ ደግሞ እንደኛ የሚጣላል እንዴ አለችኝ። እንዴ እኔ እኮ አይቻችሁ አላውቅም፣ የምትጣሉ አይመስለኝም ነበር ስላት፣ አይ እናንተ እያያችሁን አንጣላም፣ ለዛም ነው እንጂ እንዲህ በጣም ነው የምንጣለው እኮ፣ ትዳር እኮ ግጭት አለው፣ አለመግባባት አለው አለች። እንደዛ ስትሪ ማለት በጣም ትምህርት ወሰድኩኝ፣ በቃ ለወደፊት ተማርኩኝ። እና ስለዚህ ትዳር ተረት ተረት አይደለም፣ እንማር እንወቅ። አለማወቅ ከተጠያቂነት አያድንም። እንወቅ፣ የወደፊት ህይወታችን እናስተካክል። እኔ አውቄ አይደለም ግን ትንሽ ከህይወት ካስተማረችኝ ለአንድ እህት ለአንድ ወንድም ቢጠቅም በጣም ደስተኛ ነኝ። ላይክ አድርጉ፣ ሰብስክራይብ አድርጉ። ህይወት አድካሚ ነች፣ ምን ብታደክምም ግን እኛ እንማር እንወቅ። ራሳችን ካወቅን ራሳችን ላይ ከሰራን ህይወት ቀላል ነች። ትዳር ደስ የሚል ሀያት ነው። ያላገባችሁም አግቡ፣ ያገባችሁም ትዳር ላይ ያላችሁ ተስማምታችሁ ችግራችሁን ፈታችሁ ተወያይታችሁ የችግር አፈታታችሁን ለይታችሁ አውቃችሁ ቤታችሁን ሰላም አድርጉ። የኔ ዓላማ ልቦች የተሰበሩ ልቦች መጠገን፣ ያኔ አለመግባባቶች ካሉ ያን መግባባት ለመፍታት፣ ችግሮችን መፍታት፣ ራስን ማወቅ። እኔ ምንድነው ችግር፣ እኔ ጠንካራ ጎኔ ምንድነው፣ እኔ ደካማ ጎኔ ምንድነው ብሎ ራስን አውቆ ትዳራችን ሰላም ይሁን፣ ቤታችን ሰላም ይሁን፣ ልጆቻችን ሰላም ይሁኑ። ልጅ ሰላም ከሆነ ቤተሰብ ሰላም ከሆነ ሀገር ሰላም ይሆናል። አሁን ሀገርም ሰላም እንዳይሆን የሆነ ልጆች በቃ ካልሆነ ቤተሰብ ይመጣሉ፣ አበጣብጠው ይሆናሉ። ስለዚህ ትዳር ወሳኝ ነው። ትዳር ካማረ ልጆች ያምራሉ፣ ቤተሰብ ያምራል፣ ሀገር ያምራል። ሁሉ ነገር በትዳር ላይ ነው። ስለዚህ ትዳራችን ሰላም እንዲሆን፣ ቤታችን ሰላም እንዲሆን ቀድመን እንማር፣ ማንነታችን እንወቅ፣ ራሳችን በእውቀት እንገባ። ሰው ሆኖ ተፈጥሮ በቃ ለማወቅ ዝግጁ ነው። እናውቃለን ብለን ካል እናውቃለን፣ በቃ እንችላለን፣ እናደርጋለን። ራሳችን እናሳምነው። እኔ ችዬ አይደለም ሁሌ እላችኋለሁ፣ ግን እየተማርኩ ከትናንት ነው ዛሬ፣ ከዛሬው ነገ እየተማርኩ ራሴን አሻሽላለሁ። ቤተሰቤን ሰላም አደርጋለሁ፣ ራሴን ሰላም አደርጋለሁ። ደስታ ከሰው አይመጣም፣ ከራስ ነው የሚመጣ። በቃ እኔ ከትናንትና ህይወት ተምሬ ዛሬን ለማሻሻል ከመማረው ትምህርት በጣም ደስተኛ ነኝ። ትናንትና ብዙ ነገር አስተማረኝ፣ ማላውቀውን አሳወቀኝ። በቃ ስለዚህ ራሳችንን እናስተምር፣ ራሳችንን እንገንባ እንላችኋለሁ። ትዳር የሌላችሁም ትዳር ደስ የሚል ሀያት ነው፣ ግቡበት። ትዳር ያላችሁም ትዳራችሁን በተስማማ በመግባባት ትዳራችሁን ያስምራችሁ ያዙላችኋለሁ። ትዳር መጀመሪያ ሁሌ ጥሩ ነበር የሚመስለኝ ማለት ነው። ፍቅር ነበረን፣ ተስፋ ነበረን፣ ህልም ነበረን። መጀመሪያ ላይ ደስ የሚል ህይወት ነበረ። ስለዚህ እኔ ደግሞ በዛ ይቀጥላል ብዬ ሳስብ እኔ እንዳሰብኩት አይደለም። ነገራቶች ተቀያየሩ፣ አለመግባባቶች ተፈጠሩ። ይሁን በቃ እኔ ችግር አፈታት አልችልም። በዛ ወቅት ስለ ትዳር ምንም የማውቀው ነገር የለኝም። ስለዚህ ከዛ ችግር ተምሬ አሁን ግን በቃ ያን ህይወት በጣም ነው ደስ የሚል። ምክንያቱም አስተምሮኛል፣ ብዙ እውቀትን እንድገነባ ከኔ አልፌ እህቶቼ እንድማርበት ስለረዳኝ በጣም ነው ደስ ያለ የሚል ህይወት ያሳለፍኩ ማለት ነው። ከዛ ህይወት ተምሬ ለእህቶቼ በመትረፌ ለወንድሞቼ በመትረፌ ከኔ አልፌ በጣም ደስተኛ ነኝ። ስለዚህ እንማር እንወቅ። ችግራችን አስተማሪያችን ነው። ለወዲያው ሲመጣ በጣም ተጽዕኖ አለው፣ አሳድሮብኛል በእኔ ላይም ማለት ነው። ግን ከዚያ ችግር አልፌ ዛሬ ራሴን አውቄ ከቴም ለእህቶቼ ለወንድሞቼ በማስተማሪ በጣም ደስተኛ ነኝ። ትዳር መነጋገር፣ መግባባት፣ መወያየት ነው፣ ፍቅር ብቻ እንዳልሆነ። አንዳንዴ ያለመግባባቶች ሲፈጠሩ ችግራችን እንዴት መፍታት እንዳለብን ለይተን ማወቅ ነው። እናላችኋለሁ። እንደዚህ ነው የኔ ታሪክ። ሳላውቅ ገባው፣ ሳላውቅ ወጣው። ይሁን በጣም ደስተኛ ነኝ ባሳለፍኩት። ይሁን ደስተኛ ህይወት ነው ያሳለፍኩት። ከዛ ህይወት ተምሬ ነገን እንደማሻሽል ተስፋ አደርጋለሁ። ከኔም አልፌ እህቶችን የሺዎችን ህይወት አተርፋለሁ በፈጣሪ ፍቃድ እላችኋለሁ። ላይክ ሰብስክራይብ እንዳይረሳ። ቤተሰብ ይሆኑ፣ ላይክ ያድርጉ። ሰላም ብቻ ሳይሆን ግጭትን፣ አለመግባባትን እንዴት መፍታት እንዳለብን ቀድመን እንወቅ፣ ቀድመን እንማር። ላይክ ሰብስክራይብ ያድርጉ። ቤተሰብ ይሆኑ፣ ይቀላቀሉ።